በሕክምናው ዓለም ጸጥተኛው ገዳይ ተብሎ የሚጠራ አንድ በሽታ አለ፤ የቆሽት ካንሰር ወይም ፓንክሪያቲክ ካንሰር። ይህ በሽታ ለዘመናት የብዙዎችን ሕይወት ሲቀጥፍ ተስፋን ሲያጨልም ቆይቷል። ነገር ግን ዛሬ ዓለም አዲስ የምስራች እየሰማች ነው። ዛሬ ስለ አንድ ስም እናወራለን፤ ማሪያኖ ባርባሲድ። ይህ ሰውና ቡድኑ ለብዙ አስርት ዓመታት የማይቻል ይመስል የነበረውን ግንብ ደርምሰውታል። ማሪያኖ ባርባሲድ በስፔን የብሔራዊ የካንሰር ምርመራ ማዕከል ውስጥ የሚሰሩ ታዋቂ የኦንኮሎጂ ተመራማሪ ናቸው። ለዓመታት ካንሰርን ለመዋጋት በላብና በእውቀት ሲታገሉ ቆይተዋል። አሁን ግን ያደረጉት ግኝት ዓለምን አስገርሟል። ባርባሲዲ እና ቡድናቸው በዘረመል በተቀየሩ አይጦች ላይ ባደረጉት ሙከራ እጅግ አስከፊ የሚባለውን የቆሽት ካንሰር ሙሉ በሙሉ ማጥፋት ችለዋል። ይህ ለምን ልዩ ይሆናል? የቆሽት ካንሰር በአብዛኛው የሚታወቀው በመጨረሻው ደረጃ ላይ በመሆኑና ለመድኃኒት እጅግ አስቸጋሪ በመሆኑ ነው። ነገር ግን ባርባሲድ ሲአርኤኤፍ የተባለውን ፕሮቲን በማነጣጠር ካንሰሩ እንዲጠፋ ማድረግ እንደሚቻል በተግባር አሳይተዋል። አዎ ገና በሰው ልጆች ላይ ሙከራው ይቀረዋል። ነገር ግን ይህ የማይቻል የሚባለው ነገር ይቻላል ወደሚል ምዕራፍ የተሸጋገረበት ታላቅ ታሪካዊ ቅጽበት ነው። ይህ ግኝት አንድ ነገር ያስተምረናል። የሰው ልጅ አእምሮ ካልተሰላቸና በጽናት ከቀጠለ ተፈጥሮ የደበቀችውን ምስጢር መፍታት ይቻላል። ለዘመናት ፍርሃት የነበረው በሽታ ዛሬ በመሸነፍ ላይ ነው። እስቲ አስቡት፣ ካንሰር እንደ ጉንፋን የሚታከምበት ቀን ቢመጣስ? ይህ ግኝት ለዚያ ትልቅ በር ከፋች ነው። ማሪያኖ ባርባሲድ ሳይንስ ለሰው ልጅ ተስፋን የመስጠት ግዴታ አለበት ይላሉ። ይህ ዜና ለሁላችንም ነው። ዛሬ በበሽታ ለምትስቃዩ፣ ተስፋ ለቆረጣችሁና ለሚወዱትን ሰው በካንሰር ላጡ ሁሉ ብርሃን እየመጣ ነው። የሰው ልጅ ጽናትና ሳይንስ እጅና ጓንት ሆነው ሞትን ሊሸነግሉ ተቃርበዋል። እምነት ይኖራችሁ፣ ሳይንስ እየፈወሰ ነው። ሳይንቲስቶች እየደከሙ ነው፣ ተስፋም እያበበ ነው። ይህንን አስደሳች የምስራች ለወዳጅ ለዘመዶ በማጋራት ተስፋን ይዝሩ። ስለ ማሪያኖ ባርባሲድና ስለ ሳይንስ ድሎች ምን ያስባሉ? አስተያየቶቹን ከታች ያስፍሩልን። ለተጨማሪ እንዲህ ያሉ አነቃቂና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።